ቤተክርስቲያን አባቶች እናንተ ምዕመናኖች ምናልባት አጋጣሚ ሆኖ እንደኛ አይነት አርቲስቶች ከዚህ ቤተክርስቲያን ሲሸፍኑ ስታዩ ብዙም አትደናበሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ልጆች አላት፣ ብዙ አዋቂዎች አላት፣ ብዙ ተዋቂዎችም አላትና ወዳቸው አድረው ምናልባት የበረሩ ሲኖሩ እግዚአብሔር አምላክ ይመልሳቸው አይደለም። ማርቆስ ብሄድ ሌላ ማርቆስ አላት ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ፍልፍሉ ብሄድ ሌላ ፍልፍሉ አላት። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስላደግን ነው ስርዓትን የተማርነው፣ ቋንቋን የተማርነው፣ የጻፍነው፣ ያነበብነው። እቺ ቤተክርስቲያን መልእክተ ወንጌልን አስተምራለሁ ለዚህ ክብር የደረስነው እና ቤተክርስቲያናችን ክብር ይገባታል። ምናልባት በማዕከላችን ሌሎችም ልትገኙ ትችላላችሁ። ስለገጠመን እኛ ኮሜዲያኖች አርቲስቶች የመጣ ነው ወንጌል ልንሰብክ አይደለም። አቅሙም የለንም፣ ፈጥረንም የለንም። እኛ ተማሪዎች ነን። እኛ የቤተክርስቲያናቷ ልጆች ነን። ነገር ግን ባለን ሙያ ቤተክርስቲያናችንን በተለያዩ አጋጣሚዎች ማገዝ ስላለብን እንጂ እዚያው ደመረት ላይ የወጣ ነው ወንጌል ልንሰብክ እንዳልሆነ ሁላችሁም እንድትረዱልን በእግዚአብሔር ስም እንጠይቃለን። በመጨረሻ እንደምታውቁት እኔና ፍልፍሉ በዋሻው እንደ ፕሮግራም ላይ አይጥና ድመት ነው። ዛሬ ግን እዚህ ቤተክርስቲያን እሱ በዛ ወገን እኔ በዚህ ወገን ሆነን ታሪክ ሰርተን እንሄዳለን።